ወይኔ ምንድን ነው? እዚህ ጋር በቃ ምንም እንዳትንቀሳቀሽ ቁሚ ብቻ። እንደዚህ ቀጥ ብዬ ቀጥ ብለሽ። እሺ እሺ። እንዴ ዛሬ ላግትሽ ነው አልኩሽ። መብራት እያጠፋፋ ነው። ምን አስበህ ነው? ላግትሽ ነው እንዴ? ኦኬ። ኧረ በእግዚአብሔር የምር ላግትሽ ነው። በገዛ ቤቴ ነው እንዴ የምታግተኝ? አይደለም። እሺ በጣም ሙድ ያስገብኝ ዛሬ። ከዚህ በላይ እገት አለ እንዴ? ዝም በይ እሺ። አልልም። ስንት ሰዓት ሙሉ ታግቻ እንዴ ቆየሁት? ብለሽ ቁሚ በቃ። እሺ ዝም ብለሽ ቁሚ። እሺ ቤተሰቦች እንግዲህ ቀለበቱን ላስርላት ነው እና አብረን ያለን እንደሚሰማት። ኧረ በህግ አምላክ ፍታኝ እስቲ ነይ። ጨርቅሽን ፍቺ። ነይ ስልክሽን አምጪው። እኮ እጄን ልቀቅኛ። አንተ እብድ ነህ እንዴ? ምንድን ነው? ታገቢኛለሽ? ኧረ ብርቅ አትቀልድ በጌታ። እግዚአብሔርን ነው ግብያ መሜ ነው። በጣም ደክሞኝ ነው ያልኩት። ገና መች ተንበረከክና ለካ እምቢ ምሽም አለ ለካ ረስቼው ካሜራ ምናምን። እሺ እምቢ። ቆይ ላስብበት። እያመመኝ ነው። ላስብበት። ታስቢበታለሽ? አዎ። እስቲ ነው የኔ እናት እስክታስብ ደግሞ ይሄ ቀኝ እጄ ነው። እሺ ያለማወቅ። እሺ እኮ አላልኩም። እሺ አላልኩም እኮ አልፈቀድኩኝም። በቃሽ። አልበቃሽም? በቅቶኛል። ከተባረኪ ወደሱ። እሺ ተባልኩ። በቃ ቤተሰቦች እንዴ እሺ አላልኩም። በግድ እኔ እኮ አርጅቻለሁ። በቃ እግዚአብሔር ምን ሆነክ ነው አሁን? ይችን ተንበረከኩ ብለን ሰው ቀለበት ሲያስርልሽ አትደነግጭም? ደነገጥኩ። ከዚህ በላይ ምን ላድርግ? ይሄ ሁሉ ነገር ምንድን ነው? እንዴት ተወዛገብኩኝ እኮ። ቆንጆ እራት እንበላለን፣ ጥሩ ጊዜ እናሳልፋለን። ቁጭ ለማንኛውም በጣም ነው የሚያምረው። ቴንኪዩ በጣም እውነት። ልብ ቅርጽ አየሽ ሰርቼ አየሁት እኮ ቅድም። እሺ ቁጭ በይ እውነት። እሺ። ኦ ማይ ጋድ የኔ ጠንበል ዛሬ በቃ። ኧረ በጣም እያቀማጠልከኝ ነው። ቁጭ በይ እሺ የኔ እናት። እስኪ ይሄንን ልጎትት ትላለች ባላመት። በእግዜር እግዚአብሔርን ብታይ እንዴት እንደደከመ ናድሳምክ። ወይኔ ብሩክ በጣም ያምራል ግን እግዚአብሔር። ቀለበቱን ወደድሽው? አንተ ግን የምርህን ነው እንዴ ያገባኸኝ? የወርቅ ቀለበት ነው የወርቅ ቀለበት ነው የኔ ቅመም። ከዚህም በላይ ይገባሻል። እና ምን ልልሽ ፈልጌ መሰለሽ ብሩኬ፣ እኔ አላምንም። ምን ነው? ወርቅ እኮ ነው እኮ። ታዲያም ችግር አለው? አያንስሽም እንዴ? ላንቺ ያንስሻል። እሺ ሲቀጥል ደግሞ ቅመሜ በጣም ነው እሺ የማመሰግነው። ኧረ ጣጣ የለውም። እንኳን ደህና መጣሽ። በቅድሚያ እንኳን ደህና ቆይ። ሙሉ እንድትወልጂ አድርጌ አስውዬሻለሁ። ግን ደግሞ ክሰኸኛል። እኔ ደግሞ ቢያንስ 7 ሰዓት ምናምን የሚያክል ለምን 6-7 ሰዓት የሚያክል ጊዜ ወስዶብናል። ይህንን ለማሳመር እንዲህ ለማድረግ ደክመናል ብለሻኛ ማርያም በጣም ደክሞናል። እና እዚህ ውስጥ ሌላ ትልቅ ሰርፕራይዝ አለሽ። ብሩኬ ምርት ታገቢኛለሽ። ይኸው አስገድደህ አገባኸኝ እኮ። እሺ ሳልል እኮ ነው ቀለበቱን። የቀልድ ነው ማገባት። ለማንኛውም ቅመሜ ትልቅ ሰርፕራይዝ እዚህ ስር ይጠብቅሻል። ምንድን ነው ደግሞ እሱ? ምን ይመስልሻል? እኔ አላውቅም። እኔ ምን አውቃለሁ ብለሃል። እሺ ይሁን። ሻምፓኝ እንከፍታለን፣ እንጠጣለን። አታስቢ፣ አይሰክርም። እንጨፍራለን፣ ጥሩ ጊዜ እናሳልፋለን። እሺ እና ጠንበሌ ስሚኝ እንጂ አይ አስክረ ሌላ ነገር እንዳታደርገኝ ብዬ። አስክረ ሌላ ነገር እንዳታደርገኝ
እኔ ምን አደርግሻለሁ? ቼክ ማድረግ ጥሩ ነው። ወደድሽው አበባውን? ያው ሙሉ ቀይ ያው ለምትወዱ ሰው ቀይ አበባ ነው የሚሰጠው ይባላል። በጥድፊያ ነው ይህንንም አበባ ተባጠራ ያገኘሁት ማለት ነው። ያምራል እኮ ይሄ ራሱ። በቃ ደግሞ ከዚህም በፊት ቀይ አበባ ስታይኛል ከአንድ ሁለት ጊዜ እና ችግር የለውም። እዚህ ላይ ነገርኩሽ፣ ፍቅርም ተስፋም ሰላምም ሁሉም ነገር አለ ብያለሁ። ቴንኪዩ በጣም እና ሲቀጥል ደግሞ እዚህ ጋር ኬክ አለ። እንኳን ደስ አለሽ ነው የሚለው እና ለምን እንደሆነ ታውቂያለሽ? ለምንድን ነው? እኔ እንጃ። አትፍሪ እንጂ ፈራሽ እኮ አትደንግጪ። እና እንዴ አስገድደህ አገባኸኝ። ከዛ ደግሞ ቀለበት ከዛ ደግሞ ወርቅ ነው ያረክልኝ እና ግራ ገባኝ። ይሄ የመሰለ ፕሮግራም እንዴት አለ ነገር። እሺ ችግር የለውም። እና ይሄ ኬክ ደግሞ 250 ሺህ ሲከበር እኔ ረብሼ በጥብጬ ጥሩ ቀን ሳናሳልፍ አልፏል አይደል? የእሱን ቀን መካሻ ነው ኬኩ ማለት ነው። ሌላው ደግሞ የኔ የራት ግብዣ ነው እና እራት ሰርቼልሻለሁ እዛ ጋ አለ። ሄደሽ ክብር ፍርድ ቤት ልነበር አሰርኩላችሁ። እኔማ ተምሬ ነው መጣው እንዴት ነው የሚባለው ምናምን ብዬ አንብቤ፣ ግን ክብርት ደንበኛችን ክብርት ልዕልታችን እራት አዘጋጅቼልሻለሁ እዚህ ጋ አምጥቼልሽ ምናምን እራታችንን እንበላለን፣ ጥሩ ጊዜ እናሳልፋለን። እሺ እራት ከመብላታችን በፊት ከባዱ ስጦታ ይሰጥ፣ ቤተሰብ ይሰጥ፣ ካሜራማን ይሰጥ ብሏል። እኔ ራሱ እየጓጓሁኝ ነው። ተሰማሽ? በደንብ እንዳጓጓ ከጓጓሽ በቃ ቀጥል። ምን ተሰማሽ እንዴ? ይቆይ። አይ ተው እንደዚህ። ከዚህ በኋላ ብዙ ፕሮግራም አለ። ሞራሌ ላይ አትረማመድ። ከዚህ በኋላ ብዙ ፕሮግራም አለ። ለምሳሌ አለ። ለምን እነግርሻለሁ? አንቺ እኮ እንግዳችን ነሽዋል። ይገባኛል። እና ምን ተሰማሽ ግን? የምር በጣም ደስ ብሎኛል። ማለቴ ደስታህን መግለጽ የማትችለው አይነት ደስታ አለ አይደለ? በጣም ደስ ብሎኛል። እና ደግሞ እኔ ቀንም ሙሉ ማይሆን ውሎ ነበር የዋልኩትኝ ያመሸሁት። አስደብሮሻል? አይ አላስደብሩኝም፣ ግን በቃ ልሂድ። እኔ አንተ ጋር መምጣት ፈልጌ አትሄጂም? በቃ የሆነ ሰዓትማ ላስቀይመው እንደ ሰውዬ እያልኩኝ ነበር፣ ግን ትዕግስቴን ተቆጣጥሬ እንደምንም ችዬው ከዛ መጨረሻ ላይ በቃ ሲፈቀድልኝ ነይ ስባል እንትና ሚፍታም ሂጂ ሲለኝ ደስ አለኝ እኮ። አብራችሁ መጣችሁ ወደዚህ አይደል? ጥሩ አድርገሻል። አሁን በቃ እኔ ላድርስሽ ምናምን ነገር ሲለኝ በጣም ነው ደስ ያለኝ እኮ። ምን ተሰማሽ? ወደ ቁም ነገሩ ደስ ብሎሻል? አይ ቲንክ እንደዚህ አይነት ጊዜ አሳልፈን አናውቅም ማለት ጭራሽ ራት ብንበላም ምናምን፣ ግን እንደዚህ አይነት ጊዜ አሳልፈን አናውቅም። አዎ። እና በቃ እኔ እንጃ እንዴት ብዬ ልግለጸው? በቃ ደስታዬን መግለጽ አልችልም። ቡቡ ልግለጽ በምን ቋንቋ? ዘፈኛ በምን ዘዴ እንደ እሱ ከዚህ ጋር ይገናል ወይ? ምን ችግር አለው ብትዘፍኚው? ከዚህ ጋር የሚገናኘው ምንድን ነው? ችግር የለውም። በቃ የእኛ ሙሽራ ዘመናዊ ማርናት ነው። የእኛ ሙሽራ ዘመናዊ ድምፅ ቢኖርህ እኮ አታስቀምጠም፣ እውነት ለመናገር። ለማንኛውም ኧረ አስቁሜ ነው እንደዚህ በዝጌር እያስባሉ አስቀምጣችኋለሁ። ለማንኛውም በጣም ደስ ብሎኛል። እውነት የሆነ እንዳልኩ ነው። በቃ ደስታዬን መግለጽ አልችልም። አንዳንድ ነገሮች የሆነ ደስታህን በቃላት ትገልጻለህ። አሁን ደግሞ እኔ አልችልም በቃ መግለጽ። በጣም ደስ ብሎኛል። አልጠበቅኩም ጭራሽ ነው። እኔ ያሰብኩት ሌላ የሆነው ሌላ። አመሰግናለሁ። አሜን። አሜን። ዘር ላይ ዘር ይጨምርልሽ። አሜን። ስለደከመኝ እኮ እንዲህ ብዬ እየተኛው እኮ ነው በደስታ። እኔ ነቀው በቃ ነቀው፣ ሁሉንም ነገር ረሳሁት። ተመቸሽ? አዎ። እሺ ወደሽዋል? በጣም ዋናው ያንቺ ደስታ ነው። እና ደግሞ ከምንም ነገር በፊት ደግሞ የዛሬ ምናምን ወር እግዚአብሔር ብሎ ትንሽ ጊዜ እንታገስና በጣም ትልቅ ሰርፕራይዝ አለሽ። መቼ? በእኛ እድሜ ያልተደፈረ በእኛ እድሜ ያልተሞከረ ትልቅ ሰርፕራይዝ አለሽ። የምራል ነው? ምንድን ነው? በጌታ አሁን አይደለም ግን ተዘጋጅ፣ ለወደፊቱ ተዘጋጅ። እኔ ሆዴን ይቆርጠኛል እንዴ? ለምን ይቆርጥሻል? ጠንበለል መስማት አለብኝ። ይገርም
ድል ባለ ድግስ ደግሼ ነው ማገባሽ ነው እንጂ አንተ ሰርግ ልትደግስ ነው እንዴ? ድል ባለ ድግስ ደግሼ አገባሻለሁ። የታቴ ይሄ እኮ ሰርፕራይዝ አይደለም ነገርከኝ። የት ቀመጥ በቃ እንደምትገቢ ታይዋለሽ። እሺ እና ፈጣሪ ብሎ ለዛ ቀን ያብቃል። ከዛ ወደ ትልቁ ስጦታ እንሄድ። እኔም ጓ በዚህ ሰዓት አሁን ላይ ማለት ብዙ ነገር በጣም ብዙን ሊፈጅ የሚችል ነገር ነው አይደለ? በዚህ ሰዓት ግን ከባድ እንትን ነው። ትልቅ ስጦታ ነው አሁን የምሰጥሽ። ዓይንሽን ጨፍኝ። አግብተሽኛል እኮ ችግር የለውም። ቀለበቱን ተቀበልሻ እንዴ? ዓይንሽን ጨፍኝ። እሺ አትፍሪ ደግሞ አትሽኩርም። ዓይንሽን ጨፍኝ። እሺ ያው ጨፍኛለሁ። አዎ እሺ የኔ አበባ ምን ልሁንልሽ? ፍቅር ይዞኛል ትላለህ። እሺ ይህን መክፈት አይቻልም። ይህን መክፈት አይቻልም። እስማ ምን ያክላል? በጣም ትልቅ ነው። ምንድን ነው ጌታ? በጣም ትልቅ ነው። እግዚአብሔርን ያበደ ነው ነው የምላችሁ። ኧረ በእግዚአብሔር ዓይኔን ልገልጥ ነው። እንዳትገልጪ ቆይ እንዳትገልጪ። እሺ አልገልጥም፣ ግን ቀዘቀዘኝ። ጆሮ ጌጥ አስረሻል እንዴ? አላሰርኩም። እኔ ጆሮ ጌጥ እኮ አላረግም። እሺ ምንድን ነው አንተ? አሁን ልግለጥ? ዓይንሽን መግለጥ ትችያለሽ። በስመ አብ ቅመሜ በጣም ትልቅ ነው። የታባቱ ካልደፈረስ አይጠራም በሚል ማለት ነው። እና ብሩኬ ምንድን ነው? ልታለቅሽ ነው? እንደ ምን እያረክ ነው? ምንም ልታለቅሽ ነው? እንዳታለቅሽ ልጨምርልሽ። አሁን አረ ብሩኬ ተው በጌታ። እንዴ ፕራንክ እያረጋችኝ አይደለም? በእግዚአብሔር ግን ፕራንክ አይደለም። ልጨምርልሽ። ይኸው አንተ ዘረፍሽ ብላችሁ ልታስይዙኝ ነው እንዴ? ኧረ አይደለም።